ሰላም ሰላም የጊዜ ታይም ቤተሰቦች ዛሬ በእግር ኳስ ተወዳጁ የዓለማችን ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ አጓጊ ጨዋታዎችን እንመለከታለን። አንዳንዴ የእግር ኳስ ጨዋታ ያልተጠበቀ ውጤት ያመጣል። ጠንካሮች ለደካማ ቡድኖች ሊንበረከኩ ይችላሉ። ይህ የተለመደ የዓለማችን ታሪክ ነው። ዓለም እንዲህ ነች። አለው ስትል የለህም፣ ደከምኩ ስትል ትበረታለህ። ለዚህ ነው ጣፋጭ የነበረው መራራ፣ ከፍታ የነበረው ዝቅታ የሚሆነው። ዋናው ተስፋን መሰነቅ ነው። መጥፎ አጋጣሚዎች ሁል ጊዜ ይከሰታሉ ብሎ ማሰብም ከተሸናፊዎች ጎራ ሊቀላቅል ይችላል። በቅዳሜ ከሰዓት ጨዋታ አርሰናል በአስቶን ቪላ መሸነፉ የማይታመን ይመስላል። ንስሮች በከፍታ ሲበሩ እዚህ ግቡ የማይባሉት አሞራዎች በመጠጋት ክንፎቻቸውን በመውጋት ጉዞአቸውን ሊያደናቅፉ ይችላሉ። ያ ልምድ ደግሞ ፍርሃትን ይወልዳል። አስቶን ቪላና መሰሎቹ የድል ግስጋሴን የማስቆም ባህሪያቸው ዋንጫን እንዳነሱ ሊቆጥሩት ይችላሉ። አርሰናልም ያለፉትን ዓመታት እንቅፋቶች በማስታወስ ጥንካሬው ላልተዋል። በነጩ ማሊያ ሲጫወት ለአርሰናል መጥፎ ዕድል ነው ይላል ይመስላል። ይህ ሳይኮሎጂ በፍርሃት መሸበብ ፍርሃትን እየወለደ ነው። በተጨማሪም ተደራራቢ ጨዋታ የአካል ይሁን መንፈስ ችሎታን አዛብቶታል ማለትም ይቻላል። ይህን በማስመልከት የመድፈኞቹ አሰልጣኝ አርቴታ በጉዳት የሚታመሰው ቡድን በተደራራቢ ጨዋታ ሰለባ መሆኑን አልሸሸገም። ይሁን እንጂ ይህን በማለት ተቃውሞውን በለዘበ መልኩ ነው ገልጾት የነበረው። የዓለማችን ቁጥር አንድ የእግር ኳስ ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ መሆኑ ይታወቃል። በተለይ የሰሜን ለንደኑ ክለብ አርሰናል የጨዋታው ጥበብ ወይም አርት ብዙ ደጋፊዎችን አስገኝቶለታል። እኔ አርሰናልን መደገፍ የጀመርኩት የአንድ ጎልማሳ ዕድሜ ያህል ነው። ጥሩ ለተጫወተም አድናቆቴን እገልጻለሁ። በርካታ ዋንጫዎችን በተለያዩ ጨዋታዎች ያገኘው አርሰናል አንዳንዴ የእግር ኳስ ያልተጠበቀ ውጤት ማምጣቱንም አይቀርም። አርሰናል ብዙ ውጣ ውረዶች፣ መንሸራተት ማጋጥሞታል። ይህ አይነቱ ገጠመኝ ደግሞ ለእውነተኛ ደጋፊ ሆነ ለክለቡ ጥንካሬን የሚሰጥ እንጂ አያሳዝንም። ምክንያቱም ጌም ነውና። ምናልባትም የእግር ኳስ ጨዋታ ጊዜያዊ የብሽሽቅ መድረክ ሊሆን ይችላል። ዋናው ዓላማ ግን እሱ አይደለም። በስፖርት ዓለም የኢንተርቴንመንት ዋጋውን ከፍ በማድረግ ለሕዝቦች ደስታ መፍጠር፣ ሰላምን ማስፈን፣ ወንድማማችነትን ማንገስ ነው። በስሜት ተነሳስቶ ለመሰዳደብና ለመቦጫጨቅ አይደለም። የሕይወትን ለዛ፣ ጥበብ፣ ፍልስፍና፣ ገጠመኝ በተወዳጁ እግር ኳስ ጨዋታ ውስጥ እንደ መስታወት መመልከት ነው። ሁሉ ጊዜ አሸናፊ ወይም ተሸናፊ መሆን አይቻልም። መደገፍ ይቻላል። አእምሮን የበለጠ እንዲተጋ፣ ቴክኖሎጂ የበለጠ እንዲታደስ፣ ጥበበኞች የፈጠሩት ንቃት ብርታት እንዲያመጣ ነው እንጂ የድክመት መሸፈኛ የአምባጓሮ ማድመቂያ አይደለም። ዘና ፈታ እያሉ ሕይወትን ለማለምለም እንጂ። The best midfield player in the Premier League? Look, he's very close. He wouldn't be the best for me. I would, if you're talking about all-round midfield player, I would say Declan Rice would just pip him for me. I just think he's got an extra little bit of quality with the ball.